ሰላም ውድ የአውቶሞቲቭ ቴክኖሎጂ ቻናል ቤተሰቦች እንደምን ቆያችሁ? ዛሬ የምንማማረው ስለ ኤኤፍአይ ይሆናል። ኤኤፍአይ ማለት ምን ማለት ነው? ኤኤፍአይ ማለት ኤሌክትሪካል ፊልድ ኢንጀክሽን ሲስተም አብሪቬሽን ነው። እና ይህ ኤኤፍአይ ሲስተም በሚጠቀማቸው ሁለት ሴንሰሮች ላይ ዲፔንድ ሆነን በሁለት እንከፍለዋለን። ኤል ታይፕ ኤኤፍአይ እና ዲ ታይፕ ኤኤፍአይ ብለን። ኤል ታይፕ ኤኤፍአይ ማለት ሉፍ ታይፕ ኤኤፍአይ ማለት ሲሆን ዲ ታይፕ ኤኤፍአይ ማለት ደግሞ ድረግ ታይፕ ኤኤፍአይ ነው። ኤል ታይፕ ኤኤፍአይ ማፕ ሴንሰርን የሚጠቀም ሲሆን ዲ ታይፕ ኤኤፍአይ ደግሞ ማፕ ሴንሰርን ይጠቀማል። ምንድነው የሁለቱ ቤዚክ ልዩነት? ማፕ አብሪቬሽኑ ማስ ኤርፍሎ ሴንሰር ነው። የሚገባውን የኤር ቮሊዩምን ነው ሴንስ የሚያደርገው። ዲ ታይፕ ኤኤፍአይ ደግሞ ማፕን ይጠቀማል። ማፕ ደግሞ አብሪቬሽኑ ምንድነው? ማኒፎልድ አብሶሊት ፕሬዠር ነው። ኢንቴክ ማኒፎልድ ውስጥ የሚገኘውን ፕሬዠርን ነው ሴንስ የሚያደርገው። ፕሬዠርን ሴንስ በማድረግ ነው የሚሰራው። ስለዚህ አሁን በጠቀስኳቸው በሁለቱ ሴንሰሮች ላይ ዲፔንድ ሆነን ኤል ታይፕ እና ዲ ታይፕ ብለን በሁለት ከፍለነዋል። ምናልባት ስለ ሁለቱ ሴንሰሮች ቤዚክ የሆኑ ነገሮችን ወደ በኋላ ላይ የምናነሳ ይሆናል። ኤኤፍአይ በፊውል ኢንጀክሽን ሲስተሙ ደግሞ በአራት ይከፈላል። የመጀመሪያው ሲንግል ፖይንት ኢንጀክሽን ሲስተም ነው። ሁለተኛው መልቲ ፖይንት ኢንጀክሽን ሲስተም ነው። ሶስተኛው ዳይሬክት ፖይንት ኢንጀክሽን ሲስተም ነው። አራተኛው ደግሞ ኢንዳይሬክት ፖይንት ኢንጀክሽን ሲስተም ይባላል። ሁሉንም አይደንቲፋይ እያደረግን ምንድናቸው አንዱ ከአንዱ በምንድነው የሚለየው የሚለውን ስናይ ሲንግል ፖይንት ኢንጀክሽን ሲስተም ማለት ምንድነው? አንድ ኢንጀክተር ኖዝል ለሚኖረው ሎኬሽኑም ደግሞ ትሮትል ቦዲ ላይ ነው የሚሆነው ነው። ስለዚህ አንድ ኢንጀክተር ኖዝል ኢንጀክት በሚያደርገው ፊውል ነው ሞተሩ ኦፕሬት የሚያደርገው የሚሰራው ነው። ሎኬሽኑም እንዳልኩት ትሮትል ቦዲ አካባቢ ላይ ነው የሚገኘው ነው። ምናልባት እንደ ፈርስት ጀነሬሽንም የሚጠቀስ ታይፕ ነው ይሄኛው። ሁለተኛው ደግሞ መልቲ ፖይንት ፊውል ኢንጀክሽን ሲስተም ነው። መልቲ ፖይንት ፊውል ኢንጀክሽን ሲስተም ማለት የኢንጀክተር ነምበሩ ኢትስ ዲፔንድ ኦን ፒስተን ነምበር ኤንድ ሲሊንደር ነምበር ይሆናል። አራት ፒስተን ከሆነ አራት ኢንጀክተር ኖዝል ይኖርና ሎኬሽኑ ግን ነገር ግን የት ይሆናል? ኢች ብራንች ኦፍ ማኒፎልድ ላይ ነው። በእያንዳንዱ ማኒፎልድ ላይ ነው ሎኬሽኑ። ስለዚህ ኢንጀክት የሚደረገው ፊውል ከኤሩ ጋር ነው ወደ ኢንቴክ ማኒፎልድ በኩል አድርጎ ወደ ኮምበስሽን ቻምበር የሚገባው። ስለዚህ በእርግጥ ከሲንግሉ አንጻር ካየነው ሞር የተሻለ ነው። ምክንያቱም ይሄ አኪዩሬት የሆነ ኤርፊል ሚክስቸር ሬሽዮ እንዲኖር ከማድረግ አንጻር ከሲንግል ፖይንቱ መልቲ ፖይንቱ የተሻለ ይሆናል ነው። አሁንም ደግሞ አፕዴት ሆነና ማን መጣ? ዳይሬክት ፖይንት ፊውል ኢንጀክሽን ሲስተም መጣ ነው። ይህ ዳይሬክት ፖይንት ፊውል ኢንጀክሽን ሲስተም ማለት አሁንም ይሄኛው ነምበር ኦፍ ኢንጀክተሩ ዲፔንድ የሚሆነው ነምበር ኦፍ ፒስተን ኤንድ ሲሊንደር ላይ ነው። አራት ሲሊንደር ከሆነ ኢንጂኑ አራት ኢንጀክተር ኖዝል ይኖርና ነገር ግን ሎኬሽኑ ይሄኛው ከሌሎቹ ለየት የሚያደርገው እዛ ቶፕ ኦፍ ዘ ኮምበስሽን ቻምበር ነው የሚሆነው። የኮምበስሽን ቻምበር ቶፕ ላይ ይሆንና ነው ኢንጀክት የሚደረገው። ከዚህ ቀደም ካየናቸው ከሲንግል እና ከፖይንት አንጻር ስናይ ደግሞ ኤርፊል ሚክስቸርን አኪዩሬትሊ ኮሬክሽን ከመስጠት አንጻር በጣም ምርጥ እና አሁን ላይ ከተማችን ላይ ዲስትሪቢዩት ሆነው ከሚገኙ መኪኖች የሚጠቀሙት ሲስተም ነው፣ ዳይሬክት ፖይንት ማለት ነው። አራተኛውና የመጨረሻው ደግሞ ኢንዳይሬክት ፖይንት ፊውል ኢንጀክሽን ሲስተም ነው። ኢንዳይሬክት ፖይንት ፊውል ኢንጀክሽን ሲስተም ምናልባት ከዳይሬክቱ ጋር ዘሴም ናቸው፣ በጣም ተቀራራቢና ተመሳሳይ የሆኑና ለየት የሚያደርገው ግን ምንድነው? ከዳይሬክቱ የኢንጀክተር ኖዝል ሎኬሽኑ ኢንዳይሬክቱ ትንሽ ከኮምበስሽን ቻምበሩ ከፍ ብሎ ይገጠማል። ይህም የሆነበት ምክንያት አድቫንቴጁ ምንድነው? አሁን ዳይሬክቱ ለኮምበስሽን ቻምበር ላይ ነው የሚገኘው ብለናል። ኮምበስሽን ቻምበር ላይ የሚገኝ ከሆነ ደግሞ ኮምበስሽን ቻምበር ላይ የሚገኘው ካርበን ዲፖዚት ኢንጀክተር ኖዝሉ ላይ የሚገኙትን በጣም ትንሽ የሆኑ ሆሎች የመድፈን ፕሮባቢሊቲ ሃይ ነው። ስለዚህ ይህንን ፕሪቨንት ከማድረግ አንጻር ኢንዳይሬክቱ የተሻለ ነው ወደሚለው ሀሳብ ተመጣና ኢንዳይሬክቱ ሊፈበረክ ችሏል። ይሄ ኢንዳይሬክቱ ደግሞ ምን አይነት ነው ስንል እዛው ቶፕ ኦፍ ኮምበስሽን ቻምበር ላይ ሆነና ነገር ግን ትንሽ ከፍ ብሎ ስዊርል ቻምበር የሚባል ኤሪያ ላይ ትንሽ ከዳይሬክቱ ወደ ላይ ከፍ ብሎ ነው የሚገጠመው ነው። ይህም የመሆኑ አድቫንቴጁ ደግሞ ምንድነው? ያው ቅድም እንዳልኩት በካርበን ዲፖዚት እንዳይደፈን ነው። ስለዚህ ኤኤፍአይን በፊውል ኢንጀክሽን ሲስተሙ በአራት ከፍለን እንደዚህ መድበነዋል። ሌላኛው ደግሞ ኤኤፍአይ ማለትም ይህ ኤሌክትሪካል ፊውል ኢንጀክሽን ሲስተም መኪናችን ላይ ቤዚካሊ ኮንትሮል የሚያደርጋቸው ነገሮች እነማን ናቸው? ቤዚካሊ ኮንትሮል የሚያደርጋቸው ነገሮች የመጀመሪያው ኤር ኢንዳክሽን ሲስተምን ኮንትሮል ያደርጋል። ሁለተኛው ኤሌክትሪካል ወይም ኤሌክትሮኒክ ሲስተምን ኮንትሮል ያደርጋል። ሶስተኛው ፊውል ዴሊቨሪ ሲስተምን ቤዚካሊ ኮንትሮል ያደርጋል። ይህም ማለት በቀጥታ እነዚህ ሶስቱን ሲስተሞች ኮንትሮል ያደርጋል። ኢንዳይሬክትሊም ደግሞ በጣም ብዙ ሲስተሞችን ኮንትሮል ያደርጋል። ለምሳሌ ያህል ምናልባት አክሰለሬሽን ፔዳላችን ሜቢ ኤሌክትሮኒክ ኮንትሮል የሚሆን ከሆነ በስቴፐር ሞተር ኦፕሬት የሚደረግ ከሆነ ትሮትል ቫልቭ ይሄኛውንም ሲስተም ኢሲዩ ወይም ደግሞ ይሄ
ኢሲኤም ኢንጂን ኮንትሮል ማኔጅመንት የምንለው ኮምፖነንት ፓርት ነው ኦፕሬት የሚያደርገው ነው። ሌላኛው ደግሞ ቪቪቲአይ ሲስተምንም ይኸው ኤኤፍአይ ሲስተም ኮንትሮል ያደርገዋል ነው። ምናልባት እዚሁ ጋር እያብራራው እየገለጽኩኝ ልሂድ በሚለው ኮንቴክስት ምንድን ነው ቪቪቲአይ የሚለውን ስናይ አብሪቬሽኑ ቫሪያብል ቫልቭ ታይሚንግ ኢንተለጀንት ነው። ጥቅሙም ደግሞ ምንድን ነው? ሃይ ስፒድ ላይ አድቫንስ ሜካኒዝምን ክሬት ማድረግ ማስቻል ነው ጥቅሙ። ይህም ማለት ምን ማለት ነው? ኢንጂናችን ማውጣት የሚጠበቅበትን የመጨረሻውን አቅሙን የማውጣት ደረጃ ላይ ከደረሰ በኋላ ስቴብል የሆነ ድራይቪንግ አክሰስ ነው የሚኖረው። በዚህ ሰዓት ላይ ደግሞ አድቫንስ ሜካኒዝምን ክሬት ማድረግ ነው የቪቪቲአይ ስራ ስንል ምናልባት የታይሚንግ ላይ ነው ይሄ ስራ የሚሰራው። የዚህ የቪቪቲአይ አክቹዌተሮች ምን በማድረግ ስራቸውን ይሰራሉ ካለን በጣም ሃይ ስፒድ ላይ ወይም የኢንጂናችን አርፒኤም በጣም በጨመረበት ሰዓት ላይ ኢንቴክ ቫልቭ ተካቶ የሚቆይበትን ሰዓት ማስረዘም ማስቻል ነው ሜን ፐርፐዙ። ኢት ሚንስ ይህ ሆነ ማለት ደግሞ ኢንቴክ ቫልቭ ተከፍቶ የሚቆይበት ሰዓት ረዘመ ማለት ወደ ኮምበስሽን ቻምበር የሚገባው ኤር ይጨምራል። ወደ ኮምበስሽን ቻምበር የሚገባው አየር ጨመረ ማለት ደግሞ በዚሁ ልክ ኢንጀክት የሚደረገው የፊውል መጠን ይጨምራል። ስለዚህ የኢንጂናችንን አርፒኤም ወይም የኢንጂናችንን አውትፑት ኢንክሪስ ማድረግ ቻለን፣ መጨመር ቻለን ማለት ነው። ስለዚህ የቪቪቲአይ ዋና ፐርፐዙ ይህንን ይመስላል። ሌላኛው ደግሞ ኢጂአር ነው፣ ኤግዞስት ጋዝ ሪሰርኩሌሽን ሲስተም። ይሄኛውንም ኢጂአርን ኤግዞስት ጋዝ ሪሰርኩሌሽን የሚባለውን ሲስተምም ይሄ ኢሲዩአችን ወይም ደግሞ ኤኤፍአይ ሲስተም ባይ ጀነራል ኤኤፍአይ ሲስተም ኮንትሮል ከሚያደርጋቸው ሲስተሞች ውስጥ አንዱ ይሄኛው ነው። አራተኛ ላይ ያስቀመጥኩት ደግሞ ምንድነው አኮስቲክ ኢንተለጀንት ሲስተም የሚባለውንም ይህንንም አኮስቲክ ኢንተለጀንት ሲስተም የሚባለውንም ሲስተም ምን ያደርገዋለው? ይሄ ኤኤፍአይ ሲስተም ኮንትሮል ያደርገዋል፣ ኮማንድ ያደርገዋል ነው። ለመጥቀስ ያህል እኔ እነዚህን አልኩኝ እንጂ እጅግ በጣም ብዙ ኤኤፍአይ ኮንትሮል የሚያደርጋቸው ሲስተሞች አሉ ነው። ስለዚህ ቤዚካሊ ኤር ኢንዳክሽን ሲስተም፣ ኤሌክትሪካል ኤንድ ኤሌክትሮኒክ ሲስተም፣ ፊውል ዴሊቨሪ ሲስተምን አለን። አዘርስ ላይም ደግሞ እነዚህን 4 ነገሮች አውርተናለው። ወደ ቀጣዩ ስቴፕ ስንሄድ ደግሞ ምንድነው እሱ ኤኤፍአይ ቤዚካሊ 3 ኮምፖነንት ፓርቶችን ይጠቀማል። እነሱ ማን ናቸው? ኢንፑት፣ ፕሮሰሰር እና አውትፑት ይባላሉ። ኢንፑት የምንላቸው ስር ኦልዌይስ ሴንሰሮች ይመደባሉ። ሴንሰር የተባለ በሙሉ ኢንፑት ነው። ፕሮሰሰር ማለት ደግሞ ኢሲዩ ወይም ደግሞ ኢሲኤም ተብሎ የሚጠራው ኮምፒውተራችን ነው። ኢሲዩ ማለት ኤሌክትሮኒክ ኮንትሮል ዩኒት ማለት ሲሆን ኢሲኤም ማለት ደግሞ ኢንጂን ኮንትሮል ማኔጅመንት ማለት ነው። አሁን ሶስተኛው ደግሞ ምንድነው? አውትፑት ነው። አውትፑት ማለት ደግሞ አክቹዌተሮች ናቸው፣ ተግባሪዎች ናቸው። ከሴንሰር የመጣለትን ዳታ ኢሲዩ አናላይዝ በማድረግ አውትፑቶችን ኮማንድ መስጠት ማዘዝ ነው ማለት ነው። ምናልባት እዚህ ጋር አሁን ኢንፑት ስር በጣም ብዙ ሴንሰሮች አሉ። ስለነዛ ሴንሰሮች ከማውራቴ በፊት ግን ቅድሚያ ሴንሰር እንዴት ነው? ሴንሰር ወርኪንግ ፕሪንሲፕል ስንት አይነት ወርኪንግ ፕሪንሲፕል አለው? እንዴት አድርጎ ይሰራል የሚለውን ለማንሳት ፈልጋለሁኝ። በመጀመሪያ ሴንሰር ማለት ምንድን ነው? ሴንሰር ኢዝ ፊዚካል ኮንዲሽን ኮንቨርት ቱ ኤሌክትሪካል ሲግናል ኦር ኤሌክትሪካል ቮልቴጅ ነው። ፊዚካል ኮንዲሽንን ወደ ኤሌክትሪካል ሲግናል ኮንቨርት አድርጎ ለኢሲዩ ዳታ የሚልክ አንድ ኮምፖነንት ነው። ስለዚህ እነዚህ ሴንሰሮች ደግሞ ምን አይነት ወርኪንግ ፕሪንሲፕልን ተከትለው ይሰራሉ፣ ስንት አይነት ሴንሰርስ አለ የሚለውን ደግሞ ስናይ የሴንሰር ወርኪንግ ፕሪንሲፕል ወደ 8 አይነት ወርኪንግ ፕሪንሲፕሎች አሉት አት ዘ ጀነራል ማለት ነው። የመጀመሪያው ሬዚስቲቪቲ ታይፕ ይባላል። ሬዚስቲቪቲ ታይፕ ስር ራሱን ችሎ 4 አይነት ወርኪንግ ፕሪንሲፕሎች አሉ። የመጀመሪያው ፖቴንሺዮሜትር ነው። ሁለተኛ ሲሊከን ቺፕ፣ ሶስተኛ ተርሚስተር፣ አራተኛ ደግሞ ፊዚዮ ሬዚስቲቪቲ ይባላል። አሁን እነዚህ 4ቱ የጠቀስኳቸው ነገሮች ምንድነው እሱ የየራሳቸው ሞመንት ላይ ነው ዲፔንድ ሆነው ስራቸውን የሚሰሩት ነው። ለምሳሌ ያክል ፖቴንሺዮሜትር ሜካኒካል ሙቭመንት ላይ ዲፔንድ ሆኖ ይሰራል። ሲሊከን ቺፕ ፕሬሸር ላይ ዲፔንድ ሆኖ ይሰራል። ተርሚስተር ቴምፕሬቸር ላይ ዲፔንድ ሆኖ ይሰራል። ፊዚዮ ሬዚስቲቪቲ ደግሞ ዌቭን ሴንስ የሚያደርግ ሴንሰር ነው። ነገር ግን ምን አይነት ነው? ፓሲቭ ሴንሰር ነው። ምናልባት የነዚህን የሴንሰር ወርኪንግ ፕሪንሲፕል ተከትለው የሚሰሩ ሴንሰሮች እነማን ናቸው የሚለውን ወደ በኋላ ላይ በደንብ ዲቴል ምናይ ይሆናል ማለት ነው። ሁለተኛው የሴንሰር ወርኪንግ ፕሪንሲፕል ደግሞ ስዊች ታይፕ ይባላል። ይሄኛው ስዊች ታይፕ ሴንሰር ወርኪንግ ፕሪንሲፕል ደግሞ ምን አይነት ነው ካለን ፐርማነንት ማግኔት እና ኮንቲኒየስ ሮቴሽናል ሙቭመንት ያለበት ቦታ ላይ ዲፔንድ ሆኖ መስራት የሚችል ሴንሰር ነው። ለምሳሌ ያክል ቪኤስኤስ ቬሂክል ስፒድ ሴንሰርን ወስደን ማየት እንችላለን። ቬሂክል ስፒድ ሴንሰር እንዴት ነው እሱ? ምናልባት
ትራንስሚሽን አውትፑት ሻፍት ላይ ይገጠምና ሮቴሽናል ሙቭመንት አለ እዛ ቦታ ላይ እና ፐርማነንት ማግኔትን በመጠቀም እነዚህ ሁለቱን ኮምባይን በማድረግ ሴንስ እያደረገ ለኢሲዩ ዳታ ይልካል ነው። ሶስተኛው የሴንሰር ወርኪንግ ፕሪንሲፕል ደግሞ ፎቶካፕለር ይባላል። ፎቶካፕለር ሴንሰር ወርኪንግ ፕሪንሲፕል ማለት ምን ማለት ነው? ኦፕቲካል ታይፕ ነው። ኦፕቲካል ታይፕ ሚንስ ኤልኢዲ ዳዮድ እና ፎቶ ትራንዚስተር ወይም ፎቶ ዳዮድን ኮምባይን አድርጎ የሚሰራ የሴንሰር ወርኪንግ ፕሪንሲፕል ነው። አራተኛውና የመጨረሻው ደግሞ ፊዚዮ ኤሌክትሪክ ሲቲ ይባላሉ። ፊዚዮ ኤሌክትሪክ ሲቲ ደግሞ ምንድን ነው? ዌቭን ሴንስ የሚያደርግ ሴንሰር ነው። አሁን ነገር ግን ፊዚዮ ኤሌክትሪክ ሲቲም ዌቭን ሴንስ የሚያደርግ ከሆነ ሬዚስቲቪቲም ፊዚዮ ሬዚስቲቪቲም ዌቭን ሴንስ የሚያደርግ ከሆነ ታዲያ የሁለቱ ልዩነት ምንድን ነው ልትሉ ትችላላችሁ። ፊዚዮ ሬዚስቲቪቲ ዌቭን ሴንስ የሚያደርግ ፓሲቭ ሴንሰር ነው። ፊዚዮ ኤሌክትሪክ ሲቲ ደግሞ ዌቭን ሴንስ የሚያደርግ አክቲቭ ሴንሰር ነው። ስለዚህ ቤዚካሊ በዋናነት የሁለቱ ዲፈረንስ ይሄ ይሆናል ማለት ነው። ይሄ ነው እና ሌላኛው ደግሞ ምንድን ነው? ፕሮሰሰራችን ነው። ኢሲዩ ወይም ደግሞ ኢሲኤምኤል ነው ማለት ነው። እንዳልኩት ይሄኛው ኢሲዩ ምንድን ነው የሚያደርገው? ከሴንሰሮች የመጣለትን ዳታ ፕሮግራም በተደረገው መሰረት አናላይዝ እያደረገ አውትፑቶችን ማዘዝ ኮማንድ መስጠት ይሆናል ማለት ነው። በጣም ብዙ ስራዎችን ይሰራል በእርግጥ ነገር ግን እንደው ቤዚካሊ ለመጥቀስ ያክል ይሄ ኢሲዩ ወይም ደግሞ ኤሌክትሮኒክ ኮንትሮል ዩኒት ወይም ደግሞ ኢሲኤም ኢንጂን ኮንትሮል ማኔጅመንት የምንለው ኮምፖነንት አካል ውስጡ ላይ ኢንተግሬትድ አድርጎ የያዛቸው ብዙ ሲስተሞች አሉ። ለመጥቀስም ያክል መጀመሪያ አንደኛ ፌል ሴፍ ሞድ የሚባል ሲስተምን አብሮ ይዟል ነው። ምንድነው እሱ? ይሄ ፌል ሴፍ ሞድ ማለት መኪናችንን እየነዳን ድራይቭ እያደረገን እየሄድን ሳለ ምናልባት በቃ ሲስተሙ ኮላፕስ ሊሆን ይችላል። ኢሲዩ ፕሮግራም የተደረገውን ነገር ረስቶ ኢሚዲየትሊ በቃ ወደ ግዑዝ አካልነት ሊቀየር ይችላል። የሆነ ማለት ደግሞ መኪናው ሞተር ሊጠፋ ነው። መኪናው ሞተር ጠፋ ማለት ደግሞ ብሬክ ሲስተም ቫኪዩም ከየት ማግኘት ስለማይችል ድራይቨሩ አፕላይ በሚያደርገው ሃይድሮሊክ ፍሉድ ፎርስ ብቻ ማቆም ስለማይቻል አክሲደንት ይደርሳል። ይህ እንዳይሆን ደግሞ ምን ተደረገ? ይሄ ፌል ሴፍ ሞድ የሚባል ሲስተም ኢሲዩ ላይ ተጫነ፣ ኢንተግሬት ተደረገ ነው። ስለዚህ ምን ያደርጋለው? ፕሮግራም የተደረገው ፓርት እንዳልኩት ኮላፕስ ሆኖ ስራውን በሚያቆሙበት ሰዓት ላይ ኢሚዲየትሊ ይሄ ፌል ሴፍ ሞድ የሚባለው ሲስተም አክቲቭ ይሆንና መኪናውን የጥገና ቦታ ማድረስ እስከምንችልበት ሰዓት ድረስ ያስነዳናል። ነገር ግን ይሄ ሲሆን ቼክ ኢንጂን እያበራልን ኢንዲኬት እያደረገን ነው የሚሄደው ማለት ነው። አንደኛው ኢሲዩ የያዘው ሲስተም ይሄኛው ነው። ሁለተኛው ደግሞ ዲስፓኪንግ ኦር ክላምፒንግ ሰርኪዩት የሚባላለው። ዲስፓኪንግ ኦር ክላምፒንግ ሰርኪዩት ማለት ምንድን ነው? እንደሚታወቀው ይህ ኢሲዩአችን ሶርስ የሚያገኘው ከባትሪ ነው። ስለዚህ ከባትሪ የሚመጣው ቮልቴጅ ደግሞ ምናልባት ኦልተርኔተራችን ኤክሰሲቭ ቮልቴጅ ክሬት አድርጎ ከሆነ ይህ ክሬት የተደረገው ቮልቴጅ ደግሞ ቀጥታ ኢሲዩ ውስጥ ገብቶ ትራንዚስተሮችን፣ ሬዚስተሮችን፣ ዳዮዶችን ውስጥ የሚገኙ ኤኒ ኤሌክትሪካል ኮምፖነንቶችን ዳሜጅ እንዳያደርግ እንዳያቃጥል ይህንን ፕሪቨንት ለማድረግ ዲስፓኪንግ ኦር ክላምፒንግ ሰርኪዩት አለ። ኤክሰሲቭ ተገፍቶ የመጣውን ፓወር ምን ያደርጋል ማለት ነው? ሪዲዩስ ያደርጋል፣ ይቀንሳል ነው። ስለዚህ ይሄኛውም አንዱ ኢሲዩ ላይ ኢንተግሬት የተደረገ አንድ ሲስተም ነው። ሌላኛው ደግሞ ኢሲዩአችን ምን አይነት ስራዎችን ይሰራል ካለን ዳታ ስቶር ያደርጋል። ላይቭ ስትሪም ዳታ እንድናይ ያደርገናል። ላይቭ ስትሪም ዳታ ማለት እንዴት ነው? ኦቢዲያችንን ማለትም ኦንቦርድ ዲያግኖሲስ ቱልሳችንን ኤስኤስቲ ማለት ነው፣ ስፔሻል ሰርቪስ ቱል ሰክተን መኪናውን ዲያግኖስ በምናደርግበት ሰዓት ላይ ላይቭ ስትሪም ዳታ ኢንጂኑ በምን አይነት ኮንዲሽን ላይ ነው ያለው የሚለውን እንድናይም የሚያደርገን አንዱ የኢሲዩ መኖር ነው። ስለዚህ ከኢሲዩ ጥቅሞች ውስጥ አንዱ ይሄ ይሆናል ማለት ነው። ሌላኛው ደግሞ ኮማንድ መስጠት ነው፣ ትዕዛዝ መስጠት ነው። ለማ ለአክቹዌተሮች ኮማንድ መስጠት ይሆናል ማለት ነው። ብዙ የሚጠቀሱ ነገሮች አሉ። እንደ መንደርደሪያ ያህል ግን እነዚህን ለማስታወስ ያክል ነው።